ከረንት ኮንዲሽኑ ማለትም የቤቱ መፍረስና አዲስ ቦታ ላይ ሪሎኬት ማድረግ ለኮንሰፕቱ አንድ ስቴፒንግ ስቶን ሊሆን ይችላል። ስለዚህ በመቀጠል ኮንሰፕታችንን ኤክስፕረስ የሚያደርጉልን ሲሚላር የሆኑ አይዲያዎችን ኤክስፕሎር እናደርጋለን። ሀይ ማይክ እባላለሁ፣ አርክቴክት ነኝ። ያለፉት ዓመታት ላይ በዚህ ሙያ የተለያዩ ስራዎችን ሰርቻለሁ። አሁን ደግሞ በአዲስ ስራ እናንተ ጋር መጥቻለሁ። ስለዚህ አዲስ ቤት ከመጀመሪያ እስከ መጨረሻ ድረስ ዲዛይን አድርገን የምንገነባ ይሆናል። ይህን ቪዲዮ ለተማሪ አርክቴክት ወይም ደግሞ ጀማሪ አርክቴክት ከሆናችሁ ለእናንተ ሪኮመንድ አደርጋለሁ። በተጨማሪም ደግሞ ማንኛውም ለኮንስትራክሽን ኢንትረስት ለሆናችሁ ይህ አሪፍ ኢንትሮዳክሽን ይላችኋል። አሁን ይዤ የመጣሁት ፕሮጀክት የቪላ ቤት ፕሮጀክት ሲሆን በቅርቡ በልማት የፈረሰ ቤት በተለዋጭ ቦታ ላይ ሌላ አዲስ ቪላ ቤት የምንሰራ ይሆናል። ስለዚህ ከመጀመሪያው ጀምሮ ማለትም ከዲዛይን እስከ ኮንስትራክሽን ያለውን ሂደት ሙሉን ለማሳየት እሞክራለሁ። በዛሬ ቪዲዮ ላይ የምናየው የአዲሱን ቤት እንዴት ኮንሰፕት ዴቨሎፕ ማድረግ እንችላለን የሚለውን ነው የምናየው። ወደ ኮንሰፕት ከመግባታችን በፊት እንደ መነሻ እንዲሆነን የፈረሰውን ቤት የእሱን ብሪፍ የሆነ ሂስትሪ እናያለን። የበፊት ቤቱን ስናይ የተሰራው በሰባዎቹ በኢትዮጵያ አቆጣጠር በሰባዎቹ አካባቢ ሲሆን የቤቱ የሚሰራበት ማቴሪያል ከውጭ በድንጋይ ክላዲንግ ወይም ደግሞ በድንጋይ የተሸፈነ ሲሆን ከውስጥ ደግሞ በጭቃ ግድግዳ የተሰራ ነው። ቤቱ ሲሜትሪካል ፎርም ሲኖረው የሩም ሌያውቱ ደግሞ መሀል ላይ ሊቪንግ እና ዳይኒንግ፣ በግራ ክንፍ ሁለት መኝታ ቤቶች በኮሪደር ከመሀለኛው ጋር ይገናኛሉ። በቀኝ ክንፍ ደግሞ አንድ መኝታ ቤት፣ ኩሽና እና የጋራ መታጠቢያ አሉት። የዲዛይን አስፔክቱ ጥሩ ጎኑን ስናይ ደግሞ በፊት ቤቱ ላይ መጀመሪያ ሰርኩሌሽኑ ኢንተርናልም ኤክስተርናል ሰርኩሌሽኑ በጣም አሪፍ ነው። በተጨማሪም ስፔሶቹ ሰፋፊ ስለሆኑ ለእያንዳንዱ ፈንክሽን በቂ አገልግሎት ይሰጣሉ። በተለይ ደግሞ ሊቪንግ ሩሙ ለፋሚሊ ጋዘሪንግ እና ለፋሚሊ ኢቨንት ምቹ ያደርገዋል። ላንድስኬፑን ስናይ ደግሞ ከግሬ ኤሌመንት በተጨማሪ ግሪነሪ እና ወተር ፊቸሮች ነበሩት። በአንድ በኩል ነበረ ቤቱን ጎረቤት የሚያዋስነው፣ በተቃራኒ በኩል ውሃ ወይም ደግሞ ወንዝ ያልፋል። ስለዚህ ለግቢው አሪፍ ኤስቴቲክን ፈጥሯል። እንደዚህ አይነት ፊቸሮች ቦታው ላይ ለመኖር በጣም ምቹ ያደርጋል። አሁን ወደ ኮንሰፕት መግባት እንችላለን። አንድ ኮንሰፕት ከተለያዩ አስፔክቶች ድራይቭ ሊደረግ ይችላል። ከክላይንት ሂስትሪ፣ ከክላይንት ብሊፍ፣ ከክላይንት ከረንት ኮንዲሽን ወይም ደግሞ ሳይት ኮንዲሽን አንድ ኮንሰፕት ድራይቭ ልናደርግ እንችላለን። ከዚህ ጋር በተያያዘ የኤሪክን ቪዲዮ ማለትም ከ30x40 ዲዛይን ወርክሾፕ የእሱን ቪዲዮ ሊንክ አደርግላችኋለሁ። ስለ ኮንሰፕት ከምን አስፔክቶች ድራይቭ እንደሚደረግ በዝርዝር ስለሚያይ እሱ እንድታዩት ሬኮመንድ አደርጋችኋለሁ። ወደ እኛ ፕሮጀክት ስንመለስ ከረንት ኮንዲሽኑ ማለትም የቤቱ መፍረስና አዲስ ቦታ ላይ ሪሎኬት ማድረግ ለኮንሰፕቱ አንድ ስቴፒንግ ስቶን ሊሆን ይችላል። በዚህ ከረንት ኮንዲሽን ተነስተን እንደ አዲስ ቢግኒንግ ወይም ደግሞ ኮምፕሊትሊ ዲፍረንት የሆነ ከበፊቱ መገንባት እንችላለን። ወይም ደግሞ የበፊት የነበረን ነገር ፕሪዘርቭ ማድረግ እንደ አንድ መነሻ መውሰድ እንችላለን። ስለዚህ እኛ የመረጥነው በፊት ያለን ነገር ከሞላ ጎደል በዲዛይን አስፔክት የተሻለ ስለሆነ እሱን ፕሪዘርቭ ለማድረግ እንነሳለን። ወደ እኛ ፕሮጀክት ስንመጣ ከረንት ኮንዲሽን እንደ አንድ አስፔክት ማንሳት እንችላለን። ያ ማለት ያለው ከረንት ኮንዲሽን እንደ አዲስ ቢግኒንግ ወይም ደግሞ የነበረው ነገር ሜንቴን ማድረግ የሚለውን ከሁለት አንዱ እንዲመርጥ ያስገድደዋል። እኛ ደግሞ ሞር የበፊት የነበረው ዲዛይን ከሞላ ጎደል ኦቨርኦል ሳውንድ ስለነበረ ሞር ሜንቴን ለማድረግ እንሞክራለን። ሌላኛው አስፔክት ደግሞ በፊት የነበረው ሰፋፊ ሩሞች እንድንሰራ ማለትም ካሬ ትልቅ ስለነበረ አሁን ደግሞ ከዛኛው ሪላቲቭሊ አነስ ያለ ስለሆነ ሞር ኤፊሽንት እንድንሆን ያስገድደናል። ስለዚህ ኮንሰፕታችን ሜንቴኒንግ ዋት ዊ ሃቭ ኤንድ አት ሴም ታይም ሜኪንግ ሰም አስፔክትስ ኤፊሽንት። ስለዚህ በመቀጠል ኮንሰፕታችንን ኤክስፕረስ የሚያደርጉልን ሲሚላር የሆኑ አይዲያዎችን ኤክስፕሎር እናደርጋለን። መጀመሪያ የምናየው አይዲያ ፕሮሰስ ኦፍ ሜኪንግ ስኮልፕቸር ይሆናል። ማለትም አንድ ሙሉ ድንጋይ ከዛ ውስጥ ኤክሰስ የሆነ ነገር አውጥተን የምናመጣው ውጤት የኛን አይዲያ ኤክስፕረስ ሊያደርግ ይችላል። በቀጣይ የምናየው the journey of caterpillar into becoming a butterfly ይሆናል። ያ ማለት አንድ ካተርፒለር ሙሉ ህይወቱን ያጠራቀመውን ነገር በዚህ ፌዝ ውስጥ ኤክሰሱን ነገር ሼድ አድርጎ ወደ ኔክስት የሆነ ሳይክል ትራንዚሽን ያደርጋል። ስለዚህ የኛም ፕሮጀክት በዚህ አይነት ፕሮሰስ ያለፈ ስለሆነ የአሪፍ ኤክስፕሬሽን መንገድ ይሆናል። በመጨረሻ ላይ የምናየው ከቲንግ ፌዝ ኦፍ ቦዲ ቢልደር ይሆናል። ያ ማለት ከበልኪንግ ፌዝ ቀጥሎ ያለው ከት ማድረግ ስለሆነ
ኤክሰስ የሆኑ ፋቶችን ያጠፋል። በእኛም ሁኔታ ላይ አሁን ከበፊት የነበረው ሁኔታ አላስፈላጊ ነው ወይም ደግሞ ኤክሰሲቭ የሆኑ ነገሮችን ማስወገድ ስለሚያስገድደን ይህ ፕሮሰስ የእኛን አይዲያ ይገልጽልናል ማለት ነው። ስለዚህ እነዚህ አይዲያዎችን ኤክስፕሎር ካደረግን አሁን ኮንሰፕታችን ሰመራይዝ ማድረግ እንችላለን። we can use one liners like maintaining integrity while shedding excess, or we can use a list of words to express our concept. ለምሳሌ cocoon, fit, carving out የመሳሰሉትን እነዚህን በመጥቀስ ኮንሰፕታችን አሁን ሞር ራውንድድ እና ሞር ዲፋይንድ ማድረግ እንችላለን። ኮንሰፕት ዴቨሎፕ ማድረግ ወይም ደግሞ በእነዚህ ፕሮሰሶች ማለፍ የሚጠቅመን የተሻለ ውሳኔ እንድንወስን፣ ኖርዚንግ ስታራችን እንድናገኝ፣ በተጨማሪም ደግሞ ምን ላይ ፕራዮሪታይዝ ማድረግ እንዳለብን በቀላሉ እናውቃለን ማለት ነው። ስለዚህ ለአዲስ ፕሮጀክታችን ኮንሰፕት አብረን ዴቨሎፕ አድርገናል። በዚህ ዙሪያ ላይ ጥያቄ ካላችሁ ኮሜንት ላይ አሳውቁኝ። በቀጣይ ሳይት አናሊሲስ የምናየው ይሆናል። እዛው እንገናኝ።